ሃይ እንዴት ናችሁ? 2018 ማቴማቲክስ ሞዴል ኤግዛም ፓርት 2 ነው። ፓርት 1 ያላያችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። በቀላል መንገድ ለመስራት እንሞክራለን። ቀጥታ ወደ ጥያቄው እናልፋለን። 11ኛ ጥያቄ ሊት r 10 5 to x minus 8 x plus 4 3b relation, then the set of all value of x for which the relation r will not be function is ይላል። ምንድነው የሆነ ሪሌሽን ተሰጥቶናል። ይሄኛው ሪሌሽን የኤክስ ቫልዩ ስንት ሲሆን ነው ፋንክሽን የማይሆነው? የሪሌሽን ፋንክሽን እንዳይሆን የኤክስ ቫልዩ ስንት መሆን አለበት ነው ጥያቄው። ስለዚህ ይሄ የተሰጠን ሪሌሽን ነው። አንድ ሪሌሽን ፋንክሽን የማይሆነው መች ነው የሚለውን መጀመሪያ መመለስ አለብን። ሪሌሽን ፋንክሽን የማይሆንበት ኬዝ ወይም አንድ ሪሌሽን ፋንክሽን ሊሆን የማይችለው መች ነው? የኤክስ ኮምፖነንቱ ከተለያዩ ከመልቲፕል ከዋይ ኮምፖነንት ጋር ማፕ ሲሆን ነው። ማለት ለምሳሌ ቺ 10 ከ5 ጋር ማፕ ተደርጋ እንደገና 10 ደግሞ ከሌላ ቁጥር ጋር ማፕ ወይም ከሌላ ከቫይ ቫልዩ ጋር ማፕ ሲደረግ ሪሌሽናችን ፋንክሽን አይሆንም። ስለዚህ ይህንን ጥያቄ ለመስራት ማድረግ ያለብን የፈርስት ኮምፖነንቱ ወይም ፈርስት ኮምፖነንቱ የሪሌሽናችን 10 ቱ ኤክስ እና ኤክስ ፕላስ 4 ሁለቱ እኩል የማይሆኑበትን ቁጥር ነው ማውጣት ያለብን እና ስለዚህ 10 አለ 2x አለ x + 4 ምክንያቱም ምንድነው እነዚህ ፈርስት ኮምፖነንቶች ተመሳሳይ ከሆኑ ሪሌሽናችን ፋንክሽን አይሆንም። ስለዚህ እነዚህ ኢኩል ይሆናል እያለን የኤክስን ቫልዩ እንፈልጋለን ማለት ነው። ስለዚህ መጀመሪያ የምናደርገው 10 = 2x እንላለን። ስለዚህ ከዚህ ኤክስን ሶልቭ እናደርጋለን። ሲካፈል ለሁለት ስናደርግ ኤክስ ኢኩል ይሆናል 5ን አገኘን። ሁለተኛ ደግሞ አሁንም 10 ከኤክስ ፕላስ 4 ጋር እኩል ነው ብለን እንሰራለን። 10 ሲቀነስ 4 = ኤክስ። ስለዚህ 10 ሲቀነስ 4 6። እዚህ አሁን ሁለተኛውን ቫልዩ ኤክስ ቫልዩ አገኘን። ኤክስ 6 ሲሆን እና ሶስተኛውን ደግሞ 2x = x + 4 ብለን እንሰራለን። 2x - x = 4 እዚህ x = 4። እዚህ ሶሉሽን ሴታችን የሚሆነው 4 5 እና 6 ነው። የኤክስ ቫልዩ 4 5 እና 6 የሚሆን ከሆነ የኛው የተሰጠን ሪሌሽን ፋንክሽን አይሆንም ማለት ነው። ስለዚህ ይሄንን የያዘው መልስ ይሆናል ማለት ነው። መልሳችን ሲ ላይ አለ። 12ኛ ጥያቄ the graph of f of x = x² + 6x + 6 is obtained from the graph of gx = x² by shifting the graph of g of x = x². የዚህ ፋንክሽን ግራፍ f of x x² + 6x + 7 የሚለው ፋንክሽን ግራፍ ይህንን የg of x ስኩዌር ፋንክሽን ግራፍን እንዴት ሽፍት ብናደርገው ነው እናገኘው የሚለውን ነው የተጠየቅነው። መጀመሪያ የተሰጠን ፋንክሽን አለ f of x = x² + 6x + 7 የሚል ፋንክሽን አለ። ይህ ፋንክሽን ደግሞ የተገኘው ከg of x = x² ከሚለው ነው። ወይም አሁን ምንድነው የምናደርገው የዚህን ግራፍ እንዴት ሽፍት ብናደርገው ነው የዚህ ፋንክሽን ሊሆን የሚችለው ነው ጥያቄ የተጠየቅነው። ይህንን ለመስራት ባይ ኮምፕሊቲንግ ስኩዌር ሜተድ እንጠቀማለን። f of xን ወዴት ለመቀየር ወደዚህ ፋንክሽን ፎርም ለመቀየር ማለትም x + k² + c ወደዚህ ፎርም ለመቀየር ኮምፕሊቲንግ ስኩዌር ሜተድን እንጠቀማለን። ኮምፕሊት ስኩዌሪንግ ሜተድን ተጠቅመን ይህንን ፋንክሽን ወደዚህ እንቀይራለን። ስለዚህ f of x = x² + 6x + 7 የሚል ፋንክሽን አለን። 7 ወደዚህ ሽፍት ስናደርግ f of
ኤክስ ማይነስ 7 ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ 6 ኤክስ። ከዛ ምንድን ነው የምናደርገው? የኮምፕሊቲንግ ስኩዌር ሜተድ የምንለው የሀፉን የዚህን ሀፍ ስኩዌር አድርገን ቦዝ ሳይድ መደመር ነው። ስለዚህ የስድስት ሀፍ ስንት ነው የሚሆነው? 3 ነው። 3ን ደግሞ ስኩዌር ሲናደርግ 9 ይሆናል። ስለዚህ ይችን 9 ቦዝ ሳይድ መደመር ነው። ስለዚህ ኤፍ ኦፍ ኤክስ ማይነስ 7 ፕላስ 9 ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ 6 ኤክስ ፕላስ 9 ምንድን ነው ያደረግነው? የዚህን ሀፍ ስኩዌር አደረግን። ስኩዌሩን ደግሞ ቦዝ ሳይድ ደመርን፣ በሁለቱም በኩል ደመርን። ከዚህ ከደመርን በኋላ ይህንን ፋክተር እናደርጋለን። ፋክተር ስናደርገው ተባዝቶ ፕሮዳክቱ 9 ተደምሮ ደግሞ ሳሙ 6 የሚመጣ ቁጥር እንወስዳለን። እዚህ 3 ነው። 3 እና 3 ሲባዛ 9 ይመጣል። 3 እና 3 ሲደመር 6 ይመጣል። ስለዚህ ይህ ፋክተር ሲደረግ ኤክስ ፕላስ 3 ስኩዌር ይሆናል። ያው ፋክተር ሲደረግ ይሄ እንዳለ እንጽፈዋለን ደምረን ኤፍ ኦፍ ኤክስ ማይነስ 7 ፕላስ 9 ኢኳልሱ ፖዚቲቭ 2 ነው የሚሆነው። ከዛ ምንድነው የምናደርገው? እቺን 2 ወደዛ ሽፍት እናደርጋለን። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ፕላስ 3 ሆል ስኩዌር ማይነስ 2 ይሆናል ማለት ነው። እዚህ የተሰጠንን ፋንክሽን ወደዚህ ፎርም ቀየር ነው። መጀመሪያ የተሰጠን ፋንክሽን ይሄ ነው። ወደዚህ ፎርም ቀየር ነው። ወደዚህ ፎርም ስንቀይረው ያገኘ ነው ይህንን ፋንክሽን ነው። ኤክስ ፕላስ 3 ስኩዌር ማይነስ 2 አገኘን። ይህ ማለት የዚህ ግራፍ ምንድን ነው የሚሆነውን እናያለን። ስለዚህ እቺ ፖዚቲቭ 3 ከውስጥ ያለችው ግራፋችን shift to left 3 ዩኒት 3 ዩኒት ወደ ሌፍት ሽፍት እንዲያደርግ ያደርጋል። እቺ ፕላስ 3 የምትለዋ እና እቺ ማይነስ 2 ደግሞ ከውጭ ያለችው ደግሞ 2 ዩኒት ግራፋችን 2 ዩኒት ዳውንዋርድ ሽፍት እንዲያደርግ ያደርጋል። ስለዚህ ከዚህ የምንረዳው ምንድነው? እቺ ፖዚቲቭ 3 ግራፋችን 3 ዩኒት ወደ ሌፍት ሽፍት እንዳደረገና ማይነስ 2 ደግሞ 2 ዩኒት ዳውንዋርድ ግራፋችን ሽፍት እንዳደረገ እናያለን። በዚህ መሰረት ምርጫውን ቼክ እናደርጋለን። 6 ዩኒት ቱ ራይት ይላል አይደለም፣ 3 ዩኒት ነው። 3 ዩኒት ቱ ራይት ይላል አይደለም፣ ወደ ሌፍት ነው። 3 ዩኒት ሌፍት ኤንድ 2 ዩኒት ዳውንዋርድ። ስለዚህ ትክክለኛ መልስ ሲ ነው ማለት ነው። 13ኛ ጥያቄ which one of the following point belongs to relation xy greater than or equal to 3x plus 1 ይላል። ምንድነው? የሆነ ሪሌሽን ተሰጥቶን በዚህ ሪሌሽን ውስጥ ሊገኝ የሚችል ቁጥር ከነዚህ ውስጥ ከምርጫ ውስጥ የቱ ነው ይላል። እያንዳንዱን ምርጫ እንሰራለን። መጀመሪያ የተሰጠንን ሪሌሽን እናውጣ። ሪሌሽናችን ኤክስ ዋይ ግሬተር ዛን ኦር ኢኳል ቱ 3x ፕላስ 1 የሚል ሪሌሽን ተሰጥቶናል። ምንድነው የምናደርገው? እያንዳንዱን ምርጫ ቴስት ማድረግ ነው። የተሰጠንን ምርጫ እያንዳንዱን ቼክ እናደርጋለን። ኤ ላይ የተሰጠን 2 ሲሆን 1 ይሆናል የሚል ተሰጥቶናል። ይሄ ሪሌሽናችንን ያሟላል የሚለውን ቼክ እናደርጋለን። ስለዚህ ዋይ ስንት ነው? 1 ግሬተር ዛን ኢኳል ቱ 3 ታይምስ የኤክስ ቫሊዩ 2 ነው ፕላስ 1 እዚህ 1 ግሬተር ዛን ኢኳል ቱ 3 ታይምስ 2 6 ነው። 6 ሲደመር 1 7። ስለዚህ 1 ከ7 ይበልጣል የሚለው ፎልስ ነው። ይሄ ፎልስ ነው። ቢንም ቼክ እናደርጋለን። ቢ ላይ የተሰጠን 0 1 እዚህ ይሄንም ቼክ እናደርጋለን። 1 ግሬተር ዛን ኢኳል ቱ 3 ታይምስ 0 ፕላስ 1
እዚህ 1 ግሬተር ዛን 3 ሲባዛ 0 0 ነው ሲደመር 1 1 እዚህ 1 ግሬተር ዛን ነው ኢኳል ቱ 1 ይላል። ይሄ ትሩ ነው። ይሄ ትሩ ነው፣ ትክክለኛ መልስ ነው። ቀሪውን ምርጫ ቼክ ለማድረግ ሲ ላይ ሲ 1 ሲሆን 3 ነው ይለናል። ስለዚህ 1 ግሬተር ዛን ኢኳል ቱ 3 ታይምስ ነው። እዚች ጋር የዋይ ቫልዩ 3 ነው። 3 ግሬተር ዛን ነው ኢኳል ቱ 3 ሲባዛ ኤክስ ስንት ነው? 1 ነው ሲደመር 1 3 ግሬተር ዛን ነው ኢኳል ቱ 3 ታይምስ 1 3 ፕላስ 1 4 3 ከ4 ይበልጣል ይላል። ይሄም ፎልስ ነው። ፎልስ ነው። ዲንም ቼክ እናደርጋለን። -2 እና -6 -2 -6 እዚህ የዋይ ቫልዩ -6 ግሬተር ዛን ኢኳልስ ቱ 3 ታይምስ የኤክስ ቫልዩ -2 ፕላስ 1 እዚህ -6 ግሬተር ዛን ኢኳል ቱ -6 ፕላስ 1 -6 ግሬተር ዛን ኢኳልስ ቱ -5 ይላል። ይሄም ፎልስ ነው። ፎልስ ነው። እዚህ ትክክለኛው መልስ ቢ ነው ማለት ነው። 14ኛ ጥያቄ which one of the following function is one to one correspondence ይላል። የተለያዩ ፋንክሽኖች ተሰጥቶናል። ከነዚህ ፋንክሽኖች ውስጥ ዋን ቱ ዋን ኮረስፖንደንስ የሆነው የትኛው ነው ይለናል። ይሄ ዋን ቱ ዋን ኮረስፖንደንስ የምንለው ፋንክሽን ቦዝ ኦንቱ እና ዋንቱ የሆነ ፋንክሽን ነው፣ ወይም ባይጃንክሽን ፋንክሽን የምንለው ነው። እና ምንድነው የዚህ ፋንክሽን እንትን ኤቭሪ ኢንፑት ጊቭስ ዩኒክ አውትፑት ማለት ምንድነው? ፋንክሽን የምንለው ፎር ኤግዛምፕል ኤፍ ኦፍ ኤክስ ብለን የሆነ ፋንክሽን ቢኖረን ኤክስ ስኩዌር የሚል ፋንክሽን ቢኖረን ፋንክሽን ነው የምንለው የሆነ ኢንፑት አስገብተን የሆነ አውትፑት የምናገኝበት ነው። ስለዚህ በዚህ መሰረት ዋን ቱ ዋን ኮረስፖንደንስ ፋንክሽን ነው የምንለው አንድን ፋንክሽን የምናስገባው እያንዳንዱ ኢንፑት የራሱ የሆነ ዩኒክ ሳይደጋገም ዩኒክ አውትፑት ሲኖረው፣ ሁሉም ኢንፑት የራሱ የሆነ ዩኒክ አውትፑት ሲኖረው ያንን ፋንክሽን ዋን ቱ ዋን ኮረስፖንደንስ ፋንክሽን እንለዋለን። እዚህ በዚህ መሰረት ምርጫውን ቼክ እናደርጋለን። ኤ ላይ ምንድነው የተሰጠን? ኤ ላይ የሆነ ፋንክሽን ከሪል ነምበር ወደ ፖዚቲቭ ነምበር ወይም ፖዚቲቭ ሪል ነምበር ቢሆን እና ኤፍ ኦፍ ኤክስ ደግሞ 2x ስኩዌር። እዚህ ይህንን ቼክ ስናደርግ ምንድነው መሆን ያለበት? የምናስገባው እያንዳንዱ ኢንፑት ዩኒክ የራሱ የሆነ አውትፑት የሚኖረው ከሆነ ዋን ቱ ዋን ኮረስፖንደንስ ፋንክሽን እንላለን። ስለዚህ የምናስገባው ሪል ነምበር ነው፣ ኔጌቲቭም ፖዚቲቭ ሊሆን ይችላል። ስለዚህ የምናገኘው ግን ቁጥሩ ሁሌም የሚሆነው ፖዚቲቭ ነው ይለናል፣ መሆን አለበት ይለናል። ስለዚህ የዚህን ፋንክሽን ግራፍም ስናይ እንዲህ ነው፣ እንደ አይነት ግራፍ ነው ያለው። እዚህ እያንዳንዱ የምናስገባው የኤክስ ቫሊዩ የሚሰጠን ፖዚቲቭ ነው ወይም ሬንጁ ፖዚቲቭ ነው። ስለዚህ ዩኒክ የሆነ አውትፑት አለው ማለት ነው። ስለዚህ ይሄኛው ዋን ቱ ዋን ኮረስፖንደንስ አለው ማለት ነው። ዋን ቱ ዋን ኮረስፖንደንስ አለው። እሺ 15ኛ ጥያቄ for f real number to a f of x is equals to -x square minus 6x plus 5 to be on 2 what must be a? የሆነ ፋንክሽን ተሰጥቶናል። ይሄ f of x equals to -x square minus 6x plus 5 የሚል ፋንክሽን ተሰጥቶናል። የፋንክሽኑን ደግሞ ከሪል ነምበር ወደ a የሚባል ነው። ይሄ a በሌላ መልኩ ሬንጅ ማለት ነው። ዶሜኑ ሪል ነምበር ነው፣ ሬንጁ ደግሞ ወይም አውትፑቱ ኢንፑቱ ሪል ነምበር ነው፣ አውትፑቱ ኤ ነው። እቺ ኤ አውትፑቷ ምን መሆን አለባት ወይም ምንድነው መሆን ያለበት የሚል ነው ጥያቄው። ፋንክሽኑን እንጻፍና የዚህን ሬንጁን ወይም አውትፑቱን እንፈልጋለን። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ -x ስኩዌር -6x + 5። እሺ ይሄ ኳድራቲክ ፋንክሽን ነው። ወይም ኳድራቲክ ፋንክሽን የምንለው ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር + bx + c ብለን
የምንሰይመው። ስለዚህ ከዚህ ተነስተን አንድ ነገር ማድረግ እንችላለን። መጀመሪያ ሊዲንግ ኮፊሸንቱን እናያለን። ሊዲንግ ኮፊሸንቱን ኤ ሌዛን 0 ቢኮዝ እዚች ጋር ሊዲንግ ኮፊሸንታችን ኔጌቲቭ ነው። ስለዚህ ሊዲንግ ኮፊሸንታችን ኔጌቲቭ ሲሆን የምናገኘው ግራፍ ወይም የሚኖረን ነገር ምንድን ነው? ይሄ ዳውንዋርድ ነው ፓራቦላችን። ዳውንዋርድ ፓራቦላ ይኖራል። ስለዚህ ዳውንዋርድ ፓራቦላ ሲሆን ወይም ዳውንዋርድ ፓራቦላ የምንለው እንደዚህ አይነት ግራፍ ነው የሚኖረን። ስለዚህ የሚኖረን ምንድን ነው? ማክሲመም ፖይንት ነው። ማክሲመም ፖይንት ነው የምናገኘው። እዚህ ማክሲመም ፖይንት ደግሞ ለመፈለግ ፎርሙላው ምንድን ነው? ማይነስ ፒ ኦቨር 2a and f of minus p over 2a ነው የሚሆነው። እዚህ ከዚህ ተነስተን ማክሲመም ፖይንቱን ወይም ማክሲመም ቫልዩን መፈለግ እንችላለን። ስለዚህ ሬንጁ የሚሆነው ከዚህ ከግራፉ ማክሲመም ፖይንት በታች ያለው ነው። በዚህ መሰረት የፋንክሽናችንን ኤ እና ቢ ሲን እንፈልግ። የፋንክሽናችን ኤ -1 ነው። የፋንክሽናችን ቢ ደግሞ -6 ነው። ሲ 5 ነው። እዚህ እቺን እንፈልጋለን። መጀመሪያ -b/2a የሚለውን እንፈልጋለን። እዚህ ማይነስ አለ። ቢ ቫልዩ ስንት ነው? -6 2 ታይምስ -1 እዚህ ማይነሱ አለ። -6/-2 ነው። ማይነስ በማይነስ ይጠፋል። እቺ ማይነስ አለች። 6 ሲካፈል ለ2 -3 ሆነ። -3 አገኘን። ቀጥለ የምናደርገው ምንድን ነው? ኤፍ ኦፍ -p/2a እንተካለን። ስለዚህ ፋንክሽናችን ኤፍ ኦፍ ኤክስ የተሰጠ ምንድን ነው? -x² -6x + 5 እዚህ ኤፍ ኦፍ -p/2a ማለት ኤፍ ኦፍ -3 ማለት ነው። ቢኮዝ -b/2a 3 ስላገኘ፣ ስለዚህ ኤፍ ኦፍ -3 ማለት -3² + -6 ታይምስ -3 + 5 ይሆናል። ይህንን ስንሰራው እሺ ማይነስ አለ ከውጭ ያለችው፣ እቺ ደግሞ ስኩዌር ስለሆነ ማይነሱ ፖዚቲቭ -3 ስኩዌር ሲደረግ ፖዚቲቭ ነው የሚሆነው 9። ይሄ ማይነስ በማይነስ ሲባዛ ፖዚቲቭ ነው የሚሆነው። ስለዚህ ፖዚቲቭ 18 ሲደመር 5 እንደምረዋለን። -9 + 18 -9 ሲደመር 18 9 ሲደመር 5 ደግሞ 14። ስለዚህ ማክሲመም ፖይንቱን አገኘን። ማክሲመም ፖይንቱ -3 እና 14 ሆነ። ስለዚህ ሬንጃችን የሚሆነው ግራፋችን ማክሲመም ፖይንት ፎር ኤግዛምፕል ግራፋችን እንደዚህ ቢሆን እቺ ፖይንት ማለት ናት ማክሲመም ፖይንት። እቺ -3 ለሴችን ደግሞ 14 ብንል እቺ ፖይንት -3 እና 14 ነው የምትሆነው። እዚህ የዚህ ግራፍ ሬንጅ የሚሆነው ከ14 ወደ ታች ያለው ነው። ስለዚህ ይህንን ስንጽፈው ወደ ኔጌቲቭ ኢንፊኒቲ እስከ 14ን ኢንክሉድ ያደርጋል ማለት ነው። ከ14 በታች ያሉት ሙሉ የፋንክሽናችን ሬንጅ ናቸው፣ ወይንም በዚህ ኬዝ ኤን ይተካሉ ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው። 16ኛ ጥያቄ the domain of y is equal to 1/√x -3 የዚህን ፋንክሽን ዶሜን ፈልጉን የተባልነው የተሰጠን ፋንክሽን y is equal to 1/√x -3 ምንድነው የምናደርገው? ዶሜን ለመፈለግ
ሁለት ኮንዲሽኖች አሉ። የመጀመሪያው ስኩዌር ሩት ሲሆን ስኩዌር ሩት ሲኖረን በስኩዌር ሩት ውስጥ ያሉ ቁጥሮች ፖዚቲቭ መሆን አለባቸው። ቢኮዝ ስኩዌር ሩት ውስጥ ኔጌቲቭ ቁጥር ስለማይገባ። ስለዚህ እዚህ ኤክስ ግሬተር ዛን 0 የሚለው የመጀመሪያው ኬዝ ነው። ሁለተኛው ደግሞ በፍራክሽን ፎርም ስለተሰጠን ይሄኛው ዲኖሚኔተሩ ከዜሮ መለየት አለበት ወይም ዲፍረንት ፍሮም 0 ቢኮዝ 0 ከሆነ አንዲፋይንድ ስለሚሆን እዚህ ሩት ኤክስ ማይነስ 3 የሚለው ይሄ የዲኖሚኔተሩ ፓርት ከዜሮ መለየት አለበት ወይም ዲፍረንት ፍሮም 0 መሆን አለበት። እዚህ ይህንን አገኘን የመጀመሪያው። ይህንን ደግሞ ሶልቭ እናደርጋለን። ሩት ኤክስ ማይነስ 3 ኢኳልስ ቱ 0 ብለን እንሰራለን። ወይም ኖት ኢኳል ቱ 0 ብለን ሩት ኤክስ ዲፍረንት ፍሮም 3 ሶስቱን ወደዚህ ስናሻግራት። ስለዚህ አሁን ደግሞ እቺን ኤክስን ሶልቭ ለማድረግ ቦዝ ሳይድ ስኩዌር እናደርጋለን። ቦዝ ሳይድ ስኩዌር ስናደርግ ኤክስ ዲፍረንት ፍሮም 9። ስለዚህ ዶሚናችን የሚሆነው ከኤክስ ግሬተር ዛን 0 እና ኤክስ ዲፍረንት ፍሮም 9 ዩኒየን ነው የሚሆነው። ስለዚህ ይህንን ለመስራት ደግሞ 0 አለን፣ 9 አለን። ኤክስ ከ0 መብለጥ አለበት፣ ግሬተር ዛን ብለናል። ወደዚህ ይቀጥላል። ኤክስ ደግሞ ዲፍረንት ፍሮም 9 ብለናል። 9 ሲሆን አንዲፋይንድ ይሆናል። ስለዚህ ሶሉሽን ሴታችን የሚሆነው ከ0 ዜሮን ኢንክሉድ ያደርጋል። ከ0 እስከ 9ን ስለምናወጣው ዩኒየን 9 እስከ ፖዚቲቭ ኢንፊኒቲ ይሆናል። እዚህ መልሳችን ይሄ ነው። ዶሚን መልሱ ሲ ላይ አለ። እሺ 17ኛ ጥያቄ what must be added to x cube plus 5x square minus 3x minus 8 so that x plus 3 is factor የሆነ ፖሊኖሚያል ፋንክሽን ተሰጥቶናል። ዲግሪ 3 ፖሊኖሚያል ፋንክሽን ተሰጥቶናል። ለዚህ ፋንክሽን ስንት ቁጥር ብንደምር ነው ኤክስ ፕላስ 3 ለዚህ ፋንክሽን ፋክተር መሆን የሚችለው ይለናል። እዚህ ይህንን ጥያቄ ለመስራት የሪማይንደር ቲረም ኮንሰፕት እንጠቀማለን። ይሄ ኤክስ ፕላስ 2 የፖሊኖሚያል ፋንክሽኑ ፋክተር ሊሆን የሚችለው ፒ ኦፍ ማይነስ 2 0 ሲሆን ነው፣ ወይም ሪማይንደሩ 0 ሲመጣ ነው ፋክተር መሆን የሚችለው። እና ስለዚህ በዚህ መሰረት የተሰጠን ፋንክሽን አለ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ኪዩብ ፕላስ 5x ስኩዌር ማይነስ 3x ማይነስ 8 የሚል ፖሊኖሚያል ፋንክሽን ተሰጥቶናል። ይሄ ለዚህ ፋንክሽን ኤክስ ፕላስ 2 ደግሞ ፋክተር የሚሆነው ስንት ስንጨምር ነው ጥያቄው። እዚህ ይሄ ቁጥር ወይም ይሄ ለዚህ ፋንክሽን ፋክተር መሆን የሚችለው ቅድም እንደተባባል ነው ፖሊኖሚያል ፋንክሽን ውስጥ ስንከተው ሪማይንደሩ 0 ሲመጣ ነው። ስለዚህ ይህንን መጀመሪያ እንሰራለን፣ ሪማይንደሩን እንፈልጋለን። እዚህ ኤፍ ኦፍ ማይነስ 2 ኢዝ ኢኳልስ ቱ እንጠቀዋለን ማይነስ 2 ኪዩብ ፕላስ 5 ታይምስ ማይነስ 2 ስኩዌር ማይነስ 3 ታይምስ ማይነስ 2 ማይነስ 8 እዚህ ማይነስ 3 ኪዩብ ሲደረግ ማይነስ 8 ይመጣል። እሺ ማይነስ ፕላስ 5 ታይምስ ማይነስ 2 ስኩዌር ሲደረግ 4 ታይምስ 5 20 ይመጣል። ከዛን ማይነስ ታይምስ ማይነስ ፖዚቲቭ 2 ሲባዛ 3 6 ነው፣ ሲቀነስ 8 ይህንን ስንደምረው ማይነስ 8 ሲደመር 20 ሲደመር 6 ሲቀነስ 8 ይሄ 10 ይመጣል። ስንደምረው 10 ይመጣል ፋይናል ሪዛልቱ። እዚህ እቺ ምንድናት 10
10 ሪማይንደር ናት። ስለዚህ ይሄ ፋንክሽን ለዚህ ፖሊኖሚያል ፋንክሽን x+2 ፋክተር ሊሆን የሚችለው በፖሊኖሚያል ፋንክሽኑ ላይ 10ን ስንደምር ነው ማለት ነው። ስለዚህ -10ን ስንደምር ነው ቢኮዝ አሁን ምንድነው ይህንን ቁጥር x³ + 5x - 3x - 8ን ለ(x+2) ስናካፍለው የሆነ ቁጥርና ሪማይንደሩ ደግሞ 10 መጣልን። ይሄ ሪማይንደር ነው። እዚህ እኛ ደግሞ የምንፈልገው ይሄ ፋክተር እንዲሆን ነው። ይሄ ፋክተር ለመሆን ሪማይንደሩ 0 መሆን አለበት። ይህንን 0 ለማድረግ ደግሞ የግድ መደመር ያለብን -10ን ነው መደመር ያለብን አድም የምናደርገው። -10 ሲደመር ያው -10 እና +10 ስንት ነው? 0 ስለሚመጣ ሪማይንደራችን 0 ይመጣል ማለት ነው። ስለዚህ የምንደምረው 0 ነው ማለት ነው። ስለዚህ የምንደምረው -10 ነው 0 ለማምጣት ሪማይንደራችንን። 17ኛ ጥያቄ መልሱ -10 ነው የሚሆነው። 18ኛ ጥያቄ which one of the following is equal to polynomial function f of x is equal to x² + 6x + 9 የሆነ ፖሊኖሚያል ፋንክሽን ተሰጥቶናል። ስለዚህ ከዚህ ፖሊኖሚያል ፋንክሽን ጋር ኢኩቫለንት የሆነው ፖሊኖሚያል ፋንክሽን የትኛው ነው? እዚህ መጀመሪያ የተሰጠን f of x is equal to x² + 6x + 9 ነው። ይሄ ፖሊኖሚያል ፋንክሽን ተሰጥቶናል። ከዚህ ጋር ኢኩቫለንት የሆነውን ፖሊኖሚያል ፋንክሽን ነው የምንፈልገው። ኤ ላይ x² + 8x + 10 ፕላስ -2x + 1 ነው። ይሄኛው ቀጥታ አዲሽን ነው መደመር ነው። ስለዚህ x² + 8x + 10 -2x + 1 ነው። ስለዚህ ላይክ ተርሙን እንሰበስባለን። x² 8x - 2x 8x - 2x 6x ነው ፕላስ 10 ሲደመር 1 11 ነው የሚሆነው። እዚህ ይሄ ከዚህ ጋር እኩል አይደለም። እዚህ x² ተመሳሳይ አለ 6x እዚህ 9 ነው፣ እዚህ ደግሞ 11 ነው። ስለዚህ a ፎልስ ነው። ቢንም እንሰራለን። ቢ ላይ ምን ይላል? x³ + 6x² + 9x / x ይህንንም እንሰራለን። እዚህ ይህንን ለመስራት መጀመሪያ ሶስቱም ጋር ኮመን ኤክስ ስላለን ኤክስን ኮመን አውት ማድረግ እንችላለን። ኤክስን ኮመን አውት ስናደርግ x² + 6x + 9 ይቀራል ኦቨር ኤክስ ይሆናል። እዚህ ኤክስ ሲጣፋ x² + 6x + 9 ይሆናል። ዌር እዚች ጋር መርሳት የሌለብን ኤክስ ደግሞ ዲፍረንት ፍሮም 0 መሆን አለበት። ኦኬ አሁን ቼክ እናደርጋለን። ከተሰጠን ፋንክሽን ጋር ተመሳሳይ ነው። ቅድም የተሰጠን ፋንክሽን x² + 6x + 9 ነው ያገኘነውም። ሲምፕሊፋይ አድርገን ያገኘነውም x² + 6x + 9 ነው። ተመሳሳይ ነው፣ ግን መልስ አይደለም። እዚች ጋር ጥንቃቄ ማድረግ አለብን። የዚህኛው ዶሜን ሪል ነምበር ነው። የዚህኛው ደግሞ ዶሜኑ ሪል ነምበር ዊዝአውት 0 ነው። እዚህ ዶሜን ሪስትሪክሽን ስላለው ሲምፕሊፋይ የተደረገው ፋንክሽኑ ኢኩቫለንት እንኳን ቢሆን ከፋንክሽን ጋር ኢኳል አይደለም። ስለዚህ ቢም መልስ አይሆንም ማለት ነው በዶሜን ሪስትሪክሽን ምክንያት። ሲንም ቼክ እናደርጋለን። ሲ ላይ x + 3 ታይምስ x - 3 ይላል። x + 3 ታይምስ x - 3 እኛውን ቀጥታ ማባዛት ነው። ኤክስን ከኤክስ ጋር ከዚህ ጋር ይህንንም ከዚህ ጋር ከዚህ ጋር ማባዛት። ስለዚህ ኤክስ ሲባዛ ኤክስ² ነው። ኤክስ ሲባዛ -x - 3x
ኤክስ ሲባዛ ፖዚቲቭ 3x 3 ሲባዛ 3 ያው ማይነስ አለ ማይነስ 9 አለ እዚህ ኤክስ ስኩዌር ይሄ በዚህ ሲጣፋ ማይነስ 3x በ3x ሲጣፋ ማይነስ 9 ነው የሚሆነው። ይሄ ከዚህ ጋር እኩል አይደለም እዚህ ይሄም መልስ አይደለም። ዲን ቼክ እናደርጋለን። ዲ ላይ x ስኩዌር ፕላስ 10x ፕላስ 11 ማይነስ 4x ፕላስ 2 ይላል። እዚህ ይህንንም እንሰራለን። x ስኩዌር ፕላስ 10x ፕላስ 11 እቺ ማይነስ ብራኬት ውስጥ ያለውን ሁሉንም ታባዛለች። ስለዚህ ማይነስ 4x ማይነስ 2 እዚህ አሁን ደግሞ ላይክ ተርሙን እንሰበስባለን። x ስኩዌር አለ 10x ማይነስ 4x ፕላስ 6x ይሆናል። እሺ 11 ፕላስ 11 ማይነስ 2 9 ይሆናል። ስለዚህ x ስኩዌር ፕላስ 6x ፕላስ 9 እኛው ከዚህኛው ጋር ኢኩቫለንት መልሳችን ዲ ነው የሚሆነው። 19ኛ ጥያቄ which one of the following is always true about polynomial function degree 3 ምንድነው የሚለን ስለ ዲግሪ 3 ፖሊኖሚያል ፋንክሽን ሁሌ ልክ የሆነው ወይም always true የሆነው ከሚከተሉት ውስጥ የትኛውን ይለናል። ስለዚህ እያንዳንዱን ምርጫ ቼክ እናደርጋለን። ኤ ላይ it has 3 zeros ይላል። ኦኬ ምንድነው የሆነ n ዲግሪ ፖሊኖሚያል ፋንክሽን ቢኖረን n ዲግሪ ፖሊኖሚያል ፋንክሽን ቢኖረን ሊኖረው የሚችለው ሪል ዜሮ አትሊስት n ሪል ዜሮ ይኖረዋል። አትሊስት ነው እዚች ጋር ማወቅ ያለብን አትሊስት ነው እንጂ የግድ ዲግሪው 3 ስለሆነ 3 ዜሮ ይኖረዋል ማለት አይደለም። ሁሌ 3 ዲግሪ ላይኖረውም ይችላል 3 ዜሮ ላይኖረውም ይችላል። ስለዚህ always true ስለሚለን እዚህ ደግሞ n ዲግሪ 3 ፖሊኖሚያል ፋንክሽን ሁሌ 3 ዜሮ ብቻ ስለማይኖረው ፎልስ ነው። ሜቢ አትሊስት 3 ዜሮ ቢል ትሩ ይሆን ነበር። ስለዚህ 3 ዜሮ ብቻ ስለሚል ፎልስ ነው። ቢ ላይ ደግሞ it may not cross x axis ይላል። አሁን ዲግሪ 3 የምንለው ዲግሪ 3 ፖሊኖሚያል ፋንክሽን የምንለው ኤኑ ኦድ ነው። እዚህ የኤን ኦድ ግራፍ ደግሞ ኤክስን አትሊስት ዋንስ ክሮስ ያደርጋል። ቢኮዝ ግራፊካሊ ፋንክሽኑ ስናይ እንደዚህ አይነት ፋንክሽን ነው የሚኖረው ግራፉና ኤኑ ኦድ በሆነ ቁጥር የፖሊኖሚያል ፋንክሽን ኤክስን አትሊስት አንድ ክሮስ ያደርጋል። ቢያንስ አንድ ክሮስ ያደርጋል። ስለዚህ ዲግሪ 3 ደግሞ ኦድ ፋንክሽን ነው። ኤኑ ኦድ ነው። እዚህ ኖት ክሮስ የሚለው ፎልስ ነው። አትሊስት ዋንስ ክሮስ ማድረግ ይችላል ቢያንስ። ስለዚህ ፎልስ ነው። ሲ ላይ ደግሞ ኢትስ ሬንጅ ኢዝ ሪል ነምበር ይላል። ይሄ ትሩ ነው። ቢኮዝ ግራፉን ስናይ ኤክስን ክሮስ ያደርጋል። ስለዚህ የፖዚቲቭኑም ኔጌቲቭኑም ፓርት ስለሚኖር ግራፉ ስለሚሸፍን እዚህ ሬንጁ ሪል ነምበር ነው። ይሄ ትሩ ነው የሚሆነው ማለት ነው። ኦኬ the simplified form of log base 4x power of minus 1 plus 4 log base 4x to x power 2 minus 4 log base 4x x is እኛውን ሲምፕሊፋይ ሲደረግ ስንት ይሆናል ነው። እሺ እንሰራለን። ምንድነው የተሰጠን? 4x ቤዙ 4x ነው የሎጋችን። ይህንን ለመስራት መጀመሪያ የፓወር ሩልን በመጠቀም ፓወር ሩል ምን ነው? ሎግ የሆነ ቤዙ ቢ ሆኖ ሲ ዘ ፓወር ኦፍ ኤ የሚል ካለ ይህ ማለት ከዚህ ጋር እኩል ነው። ሎግ
እስኪ ሲ ጋር እዚህ በዚህ መሰረት ይህንን 4 ወደዚህ ፎርም መቀየር እንችላለን። ስለዚህ log for x minus 1 power of minus 1 plus እኛውን ስንቀይረው log base 4x times 2x to the power of 4 minus him log 4x base x power of 4 ይሆናል። ኦኬ ከዚህ ቀጥለን ይሄንን እዛው ሲምፕሊፋይ ማድረግ እንችላለን። ፓወሩን እዚህ ሲምፕሊፋይ ሲደረግ log 4x power of 4x minus 1 ነው። ይህ ደግሞ log 4x to the power of 4 16 ነው። x ደግሞ x square the power of 4 x power of 8 ይሆናል minus log 4x x power of 4 ኦኬ አሁን ቤዛችን ተመሳሳይ ነው። በተመሳሳይ ፎርም አስቀምጠናል። የሎግ አዲሽን እና ሎግ ሰብስትራክሽን ሩል መጠቀም እንችላለን። ለምሳሌ ሎግ ቤዙ ቢ ኤ ፕላስ እና ሎግ ቤዙ ቢ ማይነስ ሎግ ቤዝ ቢ ሲ የሚባል የሎግ ፋንክሽን ቢኖርን ይህንን ዩዚንግ the log addition and subtraction rule በመጠቀም ወደዚህ ፎርም መቀየር እንችላለን። ሎግ ይሄ የአዲሽኑ ቤዙ ቢ ሆኖ a times b ነው የሚሆነው። ስለዚህ ይሄ ደግሞ እንዳለ ይጻፋል log bc ይሆናል። እዚህ የሰብስትራክሽን ዩዚንግ ደግሞ ሰብስትራክሽን ሩል ይሄንን ወደዚህ ፎርም መቀየር እንችላለን። ሎግ ቤዙ ቢ ሆኖ ab ኦቨር ሲ ፎርም መቀየር እንችላለን። ስለዚህ ይህንን ኤክስፕሬሽን ወደዚህ ፎርም መጻፍ እንችላለን። ስለዚህ ሎግ 4x አለ ቤዛችን let's say እቺን እንደ a እቺን እንደ b እቺን ደግሞ እንደ c ነው የምንጠቀመው። በዚህ መሰረት እዚህ የሚሆነው 4x minus 1 times እቺን እናመጣለን 16x power of 8 over x power of 4 ይሆናል። ኦኬ አሁን ቀጥታ ለመስራት እንዲያመቸን እቺን ፓርት አውጥተን ሲምፕሊፋይ እናደርጋለን። 4x power of minus 1 times 16x power of 8 over x power of 4 የሚለውን ሲምፕሊፋይ እናደርጋለን። ይህ ሲምፕሊፋይ ሲደረግ 4 over x times 16 x power of 7 times x ማድረግ እንችላለን። ከዚህ ጋር ለማጣፋት እንዲያመቸን x power of 4 x በx ሲጣፋ 4 ጊዜ 16 64 ነው። 64 x power of 7 over x power of 4 እዚህ using the property a the power of n over a the power of m is equals to a the power of n minus m በሚለው ፕሮፐርቲ ቤዛቸው ተመሳሳይ ስለሆነ እነን 64 ሲባዛ x power of 7 minus 4 ማድረግ እንችላለን። ስለዚህ 64 x power of 3 ይሆናል። 64 ማለት ደግሞ 4 the power of 3 ከማለት ጋር እኩል ነው። ስለዚህ 4 the power of 3 times x the power of 3 እዚህ ይሄ ደግሞ ከ4x the power of 3 ጋር እኩል ነው። because a the power of n and b the power of n ማለት ከab the power of n ጋር እኩል ስለሆነ እዚህ ሲምፕሊፋይ ያደረግነውን አምጥተን እንጽፋለን። ስለዚህ log 4x ይሄ ማለት ሲምፕሊፋይ ያደረግነው 4x ኪዩብ ሆነ። ኦኬ አሁን ቀጥታ ምንድነው የምናደርገው?
ቀጥታ ምንድን ነው የምናደርገው? ዩዚንግ the property log the power of a and is the power of n የሚል ካለ ከn ጋር እኩል ነው የሚል ፕሮፐርቲ አለን። ይሄ ፓወር ሩል የምንለው በዚህ መሰረት ይሄና ይሄ ተመሳሳይ ነው። ከዚህ ጋር ምንድነው እቺ ደግሞ 3 ናት። እዚህ log for x cube ማለት ከ3 ጋር እኩል ነው ማለት ነው። ስለዚህ መልሳችን 3 ይሆናል ማለት ነው። መልሳችን 3 ነው። ኦኬ ለዛሬ እዚህ ላይ እናበቃለን። ቀጣይ እንቀጥላለን። ጥያቄው አሰራሩ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ ደግሞ ካለ በኮሜንት ሴክሽን ማስቀመጥ እንዳትረሱ። አመሰግናለሁ።